ቢስሚላሂ ራህማን ራሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞቼና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ ከሰሞኑ የወንድሜ ሁሴይንና እፎይ መካከል የተደረገውን ውይይት ተያይዞ ሁለተኛ ቪዲዮ መሆኑን ይሄኛው በድጋሚ ወንድሜ ሁሴን አላህ ሱብሓነሁ ወተዓላ ወፍቆሃል አልሐምዱሊላህ። ወላኪን አንዳንድ ብቅ እያሉ ያሉ ሙስሊሞች ነን የሚሉ እፎይን የሚደግፉ ሰዎችን አይቻለሁ። እነሱ የሚያነሷቸው ነጥቦች አሉ። ከነዚህ ነጥቦች ጋር ተያይዞ አንድ አጥር ያለ መልስ ለመስጠት ፈልጌ ነበር የመጣሁት። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ቁርአን ውስጥ ስለ ካፊሮች ሲናገር የነሱን ተግባር የሰራ ሙስሊምም ዩልሐቁ ቢሂም ነው የሚባለው። ኩፍሩ ላይ ሳይሆን በሁክም ደረጃ የነሱን ተግባር የካፊሮችን ተግባር የሰራ ሰው ከነሱ ጋር አንድ አይነት ጎራ ነው የሚመደበው። እናንተ ስለ ወንድሜ ሁሴን አይደለም እያወራችሁ ያላችሁት ስለ አህሉ ሱነቲ ወልጀማዓ ከነቢዩ ሰለላሁ ዐለይሂ ወሰለም ትክክለኛውን ዲን አልኢስላምን እስካሁን ድረስ ያሸጋገሩትን ትውልዶችን እየተቀሳችሁ እየተቻችሁ ያላችሁት ማለት ነው። በአጠቃላይ ለእናንተ መልስ ለመስጠት ከእፎይ ጋር አንድ ጎራ መሆናችሁ ብቻ በቂ መልስ ነበር። ከእፎይ ጋር አንድ ጎራ መሆናችሁ በቂ መልስ ነው። ምን እየሰራችሁ እንደሆነ ከማጋር እየሰራችሁ እንደሆነ እኔ ወላሂ አልዓዚም ምንም ነገር ከሆነ እንደ እፎይ ካለ ሰው ጋር የሚያግባባኝ ነገር ካለ በዚያ ነገር ላይ ራሴን ቼክ ነው የማደርገው ተመልሼ ምን ሆኜ ነው ብዬ። የአቂዳ መስአላ ላይ ከእፎይ ጋር አንድ አይነት አቋም ካላችሁ በቂ መልስ ነው። ያ ለእናንተ መልስም አያሻችሁም። በተለይ ለሙስሊም ወንድሞቼና እህቶቼ ነብዩን ሌት ተቀን የሚሳደብ ግለሰብ ጋር አንድ አይነት አቋም ያላቸውን ሰዎች እነማን እንደሆኑ እንኳን ለያችሁ ለማለት ፈልጋለሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ እኛ ሙስሊሞች ነን። መጽሐፋችን ቁርአናችን መጽሐፍ ቅዱስ አይደለም የሚጨመር የሚቀነስ። ቀሳውስቶች ተሰብስበው የፈለጉትን ነገር የሚጨምሩበት የሚቀንሱበት፣ ቀሳውስቶች መጥተው የሆነ ነገር ፈቅደው የሆነ ነገር የሚከለክሉበት እምነት የለንም። የኛ እምነት ዲን አልኢስላም ከአላህ ዘንድ ነው የተላከው። ያመጡልን ነብያችን ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ባመጡት መልኩ ቁጭ አድርገን እናስተምራለን፣ እንማራለን። ማንም ተመቸው ማንም ጎረበጠው እንትናለው ጉዳያችን አይደለም። የተመቸው ይቀበለዋል፣ ያልተመቸው ደግሞ ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ነው። ይተው፣ ችግር የለበትም። ኢስላም በማንም ከፍ አይልም፣ በማንም ዝቅም አይልም። ስለዚህ ኢስላማችን ሙሉ ነው። ከአላህ ዘንድ ሲመጣ አፕዴት የሚደረግ ወይ ደግሞ አፕግሬድ የሚደረግ ወደ ላይ እንትን